የሰው ልጅ በኑሮ ማህበራዊ ነው። በዚያም ከሌሎች ጋር ተጋግዞ ተደራርቶ ቢኖርም ነገር ግን ከሚስቱ ጋር ያለው መተጋገዝ ፍጹም ከነዚያ ከሌሎቹ የተለየ ነው። ስለዚህም ከሚስት የምትጠብቀውን፣ የምትሰጥህን፣ የምታገኘውን ረዳትነቷ ከሌሎች ፍጹም የተለየ ይበልጡንም አባታችሁ በሰጣት ጸጋዎች ላይ የተመሰረተ መሆኑን እርግጠኛ ይሁን። ይልቁንም አንተ ጋር በማይገኙት ባልተሰጡህ በማትደርስባቸውም የአባቷ ስጦታዎች ላይ ትኩረት አድርግ። ምን ማለት ፈልጌ ነው እነግርሃለሁ። ከዛ በፊት ግን ይህ ዮጊ ገላ ሳሙና ይባላል። ዮጊ ገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስንታጠብበት የቆየ ነው ሳሙና ነው። ኤዲብል ከሆኑ ለምግብነት ሊውሉ ከሚችሉ ዘይቶች ወይም ደግሞ ከሚውሉ ዘይቶች የምናዘጋጀው ነው። which means አንተ አምናቸው ጤንነታቸው ላይ እርግጠኛ ሆነ ጤናማ መሆናቸውን እርግጠኛ ሆነ ምግብ አብስለ ወደ ወድህ የምታስገባቸው ልጆችንም የምታበላቸውን ዘይቶችን ተጠቅመን ነው የምንሰራው። ይሄን ሳሙና ምንም አይነት ለሽታ፣ ለቀለም፣ ለማድረቂያ፣ አረፋ ለማውጫ፣ ረጅም ጊዜ አገልግሎት ላይ እንዲቆይ ብለን የምንጨምርበት ኬሚካል የለም። ከዚህም የተነሳ በነዛ ኬሚካሎች ሊደርስ የሚችል የጤና ጉዳትን፣ የቆዳ ላይ ጉዳትን ለምሳሌ የቆዳ መድረቅ፣ የፀጉር መከርቸፍን አስቀርተነዋል ማለት ነው። ሳሙናችን በጣም ሞይስቸራይዚንግ ነው። በጣም ቆዳን ከታጠብን በኋላ ሳይነጣ ሳይገረጣ ረጅም ጊዜ ተፈጥሯዊ ጤንነቱን ወዙን ይዞ እንዲቆይ የሚያደርግ ነው። በ175 ግራም አዘጋጀዋለሁ። 300 ብር ይሸጣል። ይህንን እዚህ ዲስክሪፕሽን ውስጥ ከማስቀምጥልህ ወይም ደግሞ ኮሜንት ላይ በማስቀምጥልህ የጉግል አድራሻ አማካኝነት ተጠቅመህ እሱን ጉግል ማፕ ላይ ፔስት አድርገህ ሰርች በማድረግ ትክክለኛ ቦታውን ታገኘዋለህ። ሜክሲኮ ኖክ አካባቢ ይገኛል። አዲስ አበባ ውስጥ ሆናችሁ ማለት ነው። ለጊዜው እዛ ቦታ ብቻ እንሰጠዋለን። በተረፈ ግን በርከት ያለ ትዕዛዝ የምትፈልጉ ካላችሁ ባላችሁበት ቦታ የሚደርስበትን መንገድ እናመቻቻለን ማለት ነው። አሁን ወደ ቪዲዮአችን እንመለስ። እንግዲህ ይህንን ነገር በተከታታይ ልሰራው አስቤያለሁ። በተከታታይ ኢንሴንስ እንግዲህ ደጋግሜ ያው በጣም ጥልቅ የሆነ ነገር አለው እዚህ ሐሳብ ውስጥ እዚህ ጭብጥ ውስጥ ማለት ነው። ከዚህ በፊትም የሰሯቸው ቪዲዮዎች አሉ። በተጨማሪ ይህንን ፕሌሊስት ብትነካ ታገኛቸዋለህ ከዚህ ጋር ተያያዥ የሆኑትን ቪዲዮዎች ማለት ነው። ምንድነው አሁን ላይ ያለው ትውልዳችን እየተጎዳበት የመጣው ነገር ነው። ይህ ነገር በተለይም ደግሞ የካርል ማርክስ አይዲዮሎጂ ይሄ አጉል ለሴቶች እኩልነትና ነጻነት ተብሎ ከፌሚኒዝም ጋር ተጋብተው የፈጠሩት ነገር ማለት ነው። ከሴት አቆርቋዡ ጽንሰ ሐሳብ ጋር ተጋብተው የፈጠሩት ነገር ሀገርን፣ ትውልድን፣ ማህበረሰብን ይመጡበት የነበረው ወይም ከመጡበት መንገድ ራውት ፍጹም ቀይሮታል። ፍጹም ሌላ የጥፋት መንገድ ላይ አስገብቷቸዋል። እንደምታስተውሉት ማህበረሰባችን ድሮ ከነበረው የቤተሰብ መዋቅር፣ የማህበረሰብ መዋቅር ጥንካሬ፣ ፍቅር፣ አንድነት እየላላ እየተፈረካከሰ እየመጣ ነው። የኛ ሀገሩ ብቻ ሳይሆን በዓለም አቀፍ ደረጃ። ይህንን ደግሞ ምን አመጣው ብትሉኝ ከሴቷ መብት እኩልነትና ነጻነት ጋር ተያይዞ የመጡ ፍጹም መርዘኛ የሆኑ አመለካከቶች ናቸው። ይህንን በተለይ ባለፈው ቅዳሜ በነበረን የወመዘክር ወይም በኢትዮጵያ ብሔራዊ መጽሐፍትና ወመዛግብት አዳራሽ በነበረን ውይይት ላይ በደንብ ጠቅሼው አብራርቼው አስቀምጬዋለሁ። ወደፊት እንግዲህ ቪዲዮ ሲደርስ እናስቀምጥላችኋለን እዚሁ ላይ። ስለዚህ ከዛ ጊዜ ጀምሮ ይህ በጣም ትልቅ ችግር ፈጥሯል። አሁን ላይ ይሄንን ሰምቶ ወይም ደግሞ አልረዳም ማለት በጣም እየከበደ መጥቷል። በቃ ሰው በዚህ ጭንቅላት ውስጥ ነው ያለው፣ በዚህ አስተሳሰብ ውስጥ ነው ያለው። በዚህ አስተሳሰብ ውስጥ ነው ያለው ማለት መተጋገዝ፣ ትዳር ውስጥ መተጋገዝ፣ መረዳዳት ሲባል እሱም ወጥቶ ሰርቶ እሷም ወጥታ ሰርታ፣ እሱም ገንዘብ አግኝቶ እሷም ገንዘብ አግኝታ አይነት ነገር ነው የያዝነው ነገር እና ይሄ ከላዩ አይመስልም። ኤክስፕሊሲትሊ ስታዩት መተጋገዝ ይመስላል። ኢምፕሊሲትሊ በውስጥ በኋላ በሰውነታቸው፣ በአመለካከታቸው፣ በአእምሯቸው፣ በልባቸው፣ በፍላጎታቸው ውስጥ የሚያድረው ነገር ግን መረዳዳትና መተጋገዝ አይደለም። ጭራሽ እንዳውም ወደማይግባቡበት ጽንፍ የሚወስዳቸው የሚያፎካክራቸውም ነው። ይህን ዝም ብላችሁ አታውሩት እባካችሁ። ያልደረሳችሁበት የማታውቁ ሰዎች፣ ታናናሾቻችን በጣም ይጎዳሉ። በተለይ እናንተ የትዳር አማካሪ አስተማሪ ነን ዘሶኮልድ የምትሉ ሰዎች እባካችሁ ስለ ትውልዱ አስቡ። ትውልድ እያጣን ነው። ማህበረሰብ እያጣን ነው። ሀገር እያጣን ነው። ትዳርን የማይፈልጉ ሴሰኛ የሆኑ፣ ትዳርን የማይፈልጉ አመንዝራ የሆኑ፣ ትዳርን የማይፈልጉ ዲቃላ የሚጎትቱ ወይም ደግሞ ትዳርን እንፈልጋለን ብለው ገብተው ትዳርን አፈርሰው ልጆችን መረን አድርገው የሚያሳድጉ ትውልዶችን እያፈራን ነው። እባካችሁን
ያው እባካችሁ ስላልኩኝ እኔ ተተውታላችሁ ብዬ አይደለም። በእርግጥ ያው ገንዘቡ በጣም ያሳሳችኋል። ነገር ግን እንደው ቆም ብላችሁ አስቡበት። ይህንን በህሊናችሁ ቆም ብላችሁ አስቡበት። ከማስጠየቅ ወደ ኋላ አይልም። ቆሞ የሚጠይቃችሁ ፍርድ ቤት የሚያቆማችሁ እንኳን ባይኖር በልባችሁ በህሊናችሁ ችሎት ስትቆሙ የምትጎዱበት ነው የሚሆነውና መተጋገዝ ማለት በብዙ አይነት መልክ ሊገለጽ ይችላል። ለምሳሌ እኔና ጓደኛዬ ወንድ ጓደኛዬ ወይም ወንድሜ ልበለው አንድ ወንድሜ እንተጋገዝ ብለን ለምሳሌ እኔ አካውንቲንግን የተመረጥኩት እሱም አካውንቲንግን የተመረቀው፣ ስለዚህ በአካውንቲንጋችን የተለያዩ ስራ ላይ የተሰማሩ ሰዎችን ሂሳብ አያያዝ የመዝገብ አያያዝ የማያውቁ ሰዎችን እናግዛቸው ሶዛት በዛ በእገዛችን ክፍያ እናገኛለን ልንል እንችላለን። ስለዚህ እነዛ ሰዎች አንተርፕረነር ሊሆኑ ይችላሉ፣ የንግድ ስራ ሊሰሩ ይችላሉ፣ የኮንስትራክሽን ስራ ሊሰሩ ይችላሉ፣ የተለያየ አይነት ስራ ሊሰሩ ይችላሉ። ስለዚህ እነዚህ ሰዎች የሚያገኟቸውን ገቢዎች፣ የሚሰበስቧቸውን ገቢዎች፣ የሚያወጧቸውን ወጪዎች፣ ለመንግስት የሚከፈለ ቀሪ፣ ተቀናሽ፣ ተወራራጭ፣ ትርፍ፣ ኪሳራ እያደረግን ከባንክም የሚበደሩትን ጋር እያገናዘብን ከዛ ደግሞ አመቱ መጨረሻ ላይ አስፈላጊ የሆኑ ሰነዶች እናዘጋጅላቸዋለን፣ አስፈላጊ የሆኑ ፋይናንሻል ሪፖርቶች እናዘጋጅላቸዋለን። ለራሳቸውም ዴሲሽን ሜኪንግ የሚረዳቸውን፣ ለአበዳሪያቸውን፣ ለመንግስትም የሚረዳቸውን የተለያየ እንደዚህ ነው የሚባለው እንግዲህ አይደል። በሂሳብ አያያዙ ስራ ላይ እንደዚህ እንስራ እንባባላለን። ከዛ ከወንድሜ ጋር ይሄ መተጋገዝ ነው። እንተጋገዛለን፣ እንረዳዳለን። አላማችን ምንድን ነው? ትርፍ ማግኘት፣ ገንዘብ ማግኘት ነው። ገንዘባችን ደግሞ የምናገኘው ሌላ ሰው ስራ ላይ፣ ሌላ ሰው እንቅስቃሴ ላይ ቫልዩ አድ በማድረግ ነው አይደለ? ይህ በሙያችን ነው የምናደርገው። ይህ ሙያችን ደግሞ ተመሳሳይ ነው እንደምታዩት። ከዚህ በተለየ ደግሞ ለምሳሌ እኔ አካውንቲንግ ሙያ ያለኝ እግረ መንገዱን ደግሞ ሳሙና መስራት እችላለሁ። ለምሳሌ ሌላ የኬሚስትሪ ባለሙያ የሆነ ሰው ካለ እኔ በመጠኑ ማቆን የሳሙና ስራ አንተ ደግሞ በሳይንሱ የበለጠ እንደዚህ አድርገህ አሳድግልኝና እንተጋገዝ። ሶዛት ከዛ የሳሙና ድርጅት ፋብሪካ ልንመሰረት እንችላለን። ኦር ሳምቲንግ የሳሙና ትንሿን ኮቴጅ ኢንዱስትሪ የሆነችውን ትንሿ የጎጆ ኢንዱስትሪ የምትባለውን የሳሙና ስራዬን ወደ ትልቅ ልናሳድገው እንችላለን ብለን ደግሞ ልንስማማ እንችላለን። አሁን ደግሞ እዚህ ጋር ስታዩት ደግሞ ፍጹም የተለያዩ መስኮች የትምህርት መስኮች ፊልዶች ናቸው አይደል? እነዚህ በዚህ መልክ ልንስማማ እንችላለን። እንዲሁም ጦር ሜዳ ልንሄድ እንችላለን። ሀገራችንን ነፃ እናውጣ፣ ሀገራችንን ከአምባገነን መንግስት ከአምባገነን ስርዓት ወይም ደግሞ ከጠላት ከወራሪ ነፃ እናውጣ ብለን ደግሞ ከዛ ሰው ጋር ደግሞ አብረን ልንስማማ እንችላለን። ይህ እንግዲህ በምን ላይ ያተኮረ ነው ስትሉ ብላችሁ ብትመረምሩት አስቀድሞ በእኔና በዛ በወንድሜ ውስጥ ባለ ተፈጥሯዊ ጸጋ ላይ ወይም ያንን ተፈጥሯዊ ጸጋ ይዘን የበለጸግንበት ሌላ ተጨማሪ ስኪል አለ፣ ተጨማሪ ክህሎት አለ። በዛ ክህሎት ያቻላቻ ትብብር ነው የምናደርገው። ይሄ መተጋገዝ ነው፣ መሸካከም አይደለም። ይሄ መተጋገዝ ነው የሚባለው። እኔም አካውንቲንግ አለኝ፣ እሱም አካውንቲንግ አለ። ወይም ደግሞ እኔ አካውንቲንግ ፊልድ ተመርቄያለሁ፣ እሱ ደግሞ ኬሚስትሪ ተመርቋል፣ ኦሬልሳ ሌላም ነገር ተመርቋል። ግን አንድ ነገር በአጽንኦት ልትማርበት ልታተኩረው የሚገባ ለትዳሩ ብቻ አይደለም፣ በሌላውም ህይወትም የሚጠቅምህ ነገር ምንድነው መሰለህ? በዚህ መልክ የምትተጋገዘው የምትረዳዳው ሰው ወንድምህ ማለት ነው። ጓደኛ ወንድምህ ወንዱ ነው እንግዲህ የምልህ እዚህ ጋር ወንድ ነው ስፔሲፊካሊ የምፈልገው። ይሄ ወንድምህ ልክ እንዳንተው ተፈጥሯዊ ጸጋውን አውቆ በዛ ላይ የሰለጠነበት የበለጸገበትም መሆን አለበት። ለምሳሌ ሶስቱን መሰረታዊ ነገሮች ብናነሳ ድፍረቱ፣ ጥንካሬው፣ ስልጣኔው ሊኖረው ይገባል። ምንም የተማረ ቢሆን ምንም ማስትሬት እና ዶክትሬት ቢኖረው ምንም አይነት ስኪል እውቀት አለው ብንል በወንድነቱ ጸጋ፣ በድፍረቱ፣ በጥንካሬው፣ በስልጣኔው ካልመጣ ምን እንደሚሆን ታውቃለህ? መሸካከም ነው የሚመጣው። አንዳችሁን ታዝላላችሁ አይቀርም። ከዚህም የተነሳ አንድ ማህበረሰብ ምንም የተማረ ሰው ቢኖረው፣ የተማረ ትውልድ ቢኖረው፣ ሊቅና ሊቃውንት ቢኖረው፣ ማስተሬት እና ዶክተሬት የጫኑ ሰዎች ቢኖሩት ያ ማህበረሰብ በማላይ ጥገኛ ይሆናል። በነዛ ድፍረት፣ ጥንካሬ፣ ስልጣኔ ባላቸው ሰዎች ላይ ጥገኛ ነው። በእነሱ ጫንቃዎች ላይ ነው የሚወድቀው። ምክንያቱም እነዛ የተማሩት ሰዎች ፈሪ ከሆኑ፣ አልጫ ከሆኑ፣ ስልባቦቶች ከሆኑ፣ በሽተኞች ከሆኑ፣ ስልጣኔ በራሳቸው በሰውነታቸው በአባታቸው በሰጣቸው ጸጋ ላይ ስልጣኔ ከሌላቸው at the end of the day በነዛ አስቀድሞ ወደ አባወራነቱ ልዕልና ኤክሰለንስ ልህቀት በደረሱት ላይ ጥገኛ በነዛ ትከሻ ላይ እንዳንቅልባ መታዘላቸው አይቀርም። ስለዚህ የምትፈልገው አብሮኝ እንዲኖር፣ አብሮኝ እንዲሰራ፣ አብረን በዚህ ሚሽን በዚህ ተልእኮ ውስጥ እንድንወጣ የምፈልገው ወንድ ጓደኛ ፈልጋለሁ ስትል ያ ጓደኛ በዚህ ልክ መሰራቱን ማወቅ መቻል አለብህ። ካለዛ አስብ እስቲ ረጅም ሰዓት ቁጭ ብሎ ለምሳሌ ኮምፒውተር ላይ ወይም ኢንተርኔት ላይ ቁጭ ብሎ ብዙ ነገር የሚያግዝ ይሆናል። ይሄ ሰውዬ ግን በሽተኛ ቢሆንስ? ይሄ ሰውዬ ምንም አይነት ድፍረት ከሌለው፣ ይሄ ሰውዬ ምንም አይነት ጥንካሬ ከሌለው በነዛ ጉዳዮች በሙሉ
በወንዳዊው ጸጋዎች በሙሉ አንተ ላይ ጥገኛ ይሆናል ማለት ነው። ያ ትክክል አይደለም። ስለዚህ መጀመሪያ ወንድ ልጅ ለተሰጠው ለተጠራለት ሚሽን ተልእኮ ከመሰራቱ በፊት ያ ተፈጥሯዊ ጸጋውን አውቆ ሊበለጽግበት ይገባል። ወታደር ቤት ብትሄድ እንደዛ ነው አይደል? የምታየው ወታደር ቤት ብትሄድ የትኛውም የወታደር ክፍል ውስጥ ለምሳሌ እግረኛ ብትል፣ አየር ኃይል ብትል፣ ባህር ሰርጓጅ ውስጥ ብትል፣ መርከበኛ ነው ብትል፣ ብቻ በተለያዩ መስኮች በተለያዩ የወታደር ቤት ውስጥ ራሱ የተለያዩ መንገዶች አሉ አይደል? በውትድርና የምታገለግልባቸው። እነዛ ውስጥ ከመግባት በፊት ተልእኮም ከመሰጠቱ በፊት መጀመሪያ ወታደር መሽተት አለበት። ወታደር የሚያሸትት ደግሞ ያ ስልጠናው ነው። ያ አሰልቺው አበሳጪው ስልጠናው ነው። ከዛ በኋላ ነው ወደ ስፔሲፊክ ተልእኮች የምትሄደው። በዓለማዊ መስኮቻችንም እንደዛ ነው መሆን የነበረበት። ያው ዛሬ ብዙ ነገር አያስፈልግም፣ የአባቶቻችን ነገር ሁሉ ተራና ኋላ ቀር ነው እየተባለ ተጣለ እንጂ ማለት ነው። አሁን ታዲያ ይህንን ይዘህ ስትመጣ ሴቷ የምታግዝህ ልክ እንደዚህ አሁን ወንድምህን እንደምትፈልገው ገንዘባችንን አገናኝተን እውቀታችንን አገናኝተን አንተ በዚህ ብትጎል እኔ በዚህ ብሞላ ብለህ በምትግባቡበት በምትፈላለጉበት መሆን የለበትም። ከሆነ ሚስትህ ከመሆን ይልቅ እቺ ሴት ፓርትነርህ ነው የምትሆነው። ሸሪክህ ነው፣ የንግድ ሸሪክ፣ የስራ ሸሪክህ ነው የምትሆነው። ስለ ፓርትነርሺፕ ታውቃላችሁ፣ ስለ ንግድ ሸሪክ መቼም ታውቃላችሁ ብዬ አስባለሁ አይደለ? ስራ ልትሰሩ አስባችሁ ከእናንተ ጋር የሚሻረክ አይዘር በገንዘብ ሊሆን ይችላል፣ በስኪል ሊሆን ይችላል፣ በተለያየ በጉልበትም ሊሆን ይችላል፣ በተለያየ መንገዶች ብቻ ከእናንተ ጋር የሚሻረክ ተሻርኮ የሚገኘውን ትርፍ በጋራ የሚጠቅም ከዛ ውጭ ምንም አይነት ዓላማ የሌለው ከሽርክናው ጋር ማለት ነው። ሚስትህን እንድታገዝህ ስትፈልግ እና አብዛኛው የሷ እገዛ አንተ የፈለከው በገንዘቧ፣ በእውቀቷ፣ በስኪሏ፣ በክህሎት እና በሌሎችም በእነዚህ በመሳሰሉት ነገሮች ከሴትነት ውጪ ልክ ከወንዶች በሚፈለገው አይነት መልክ ከሆነ የምትፈልጋት ሚስት ከመሆን ይልቅ የስራ ሸሪክህ ነው የምትሆነው። የስራ ሸሪክ ነው የምትሆነው። ምሳሌ ብናነሳ አንተ ለምሳሌ ዶክተር ነህ፣ ሕክምና ተመረሃል። ስለዚህ ምናልባት የግል ክሊኒክ ከፍተኛ የግል ክሊኒክ መክፈት ከፈልጋል፣ እኔ የውስጥ ደዌ ስፔሻሊስት ነኝ፣ እንደው አንድ የጥርስ ሐኪም ስፔሻሊስት ሴት ባገኝ ከሷ ጋር ተጋብተን እኮ ይህንን ክሊኒክ ወደ ከፍተኛ ክሊኒክ ወይም ደግሞ ወደ ስፔሻል ክሊኒክ ምናምን ልናሳድገው እንችላለን፣ በዛም ደግሞ ብዙ ውጤት ማምጣት እንችላለን ልትል ትችላለህ። ይሆናል፣ አይሆንም እያልኩ አይደለም። ምናልባት ወደ ከፍተኛ ክሊኒክና ታዋቂ ብዙ ገንዘብ ማምረት ወደሚችል የህክምና ማዕከል ልታሳድጉት ትችላላችሁ። ግን it will be at the expense of your marriage ማለት ነው። በትዳራችሁ በሪሌሽንሺፓችሁ ዋጋ በሱ መስዋዕትነት ነው። እሱ መስዋዕት ይሆናል ማለት ነው። እሱን መስዋዕት አድርጋችሁ ነው ከፍተኛ ክሊኒካችሁም ሆነ ሌላውም እድገቱ የሚመጣው ማለት ነው። እንግዲህ ያ ፍላጎቱ ካለ ያ ፈቃዱ ካለ እንግዲህ ማን ያስገድዳል? እኔ ሀሳብ አስተያየት ነው እንጂ እየሰጠሁ ያለሁት ይሄ ይሆናል ይሄ አይሆንም ልታረጉ አይገባም ምናምን ምልህ እኔ ማን ነኝ? አንተ አፍተሮል ለአቅመ አዳም እስከደረስክ ድረስ ማለት ነው። ስለዚህ እነዚህ ነገሮች ግምት ውስጥ መክተት ያስፈልጋል። አሁን ከተማችን ላይ ያለውን ወጣት እንደዚህ ብሎ የሚነግረው ፈትፍቶ የሚያስረዳው ሰው የለም። ምክንያቱም ምንድነው ቀድሜ በነገርኳችሁ በጠቀስኩላችሁ ዩቲዩብ ቪዲዮ ላይ ፕሌሊስቱን ማግኘት ትችላላችሁ። ይሄን ፕሌሊስት ብትነኩት በርካታዎቹን ተመሳሳዮቹን ታገኛላችሁ። እዛ ማህበረሰብ ውስጥ ያ ማህበረሰብ ኃላፊነት የሚሰማው ጠንካራ ደፋር የሆነ ወንድ ማፍራት ስለማይችል ሴቷንም በሚስትነት በእናትነት ትህትናና ጸጋዋ ስለማያሳድግ ወንድ አድርጎ ስለሚያሳድጋት ይህንን አይነግሩም። እኔ ግን እነግርሃለሁ ልጆችን እንደዛ አላሳድግም። ወንድ ነው፣ ሴቷ ሴት ነች። ዴፊኒትሊ አለቀ። እንደዛ ነው ማደግ ያለባቸው። ስለዚህ አንተ የምታገባት ሴት በዚህ መልክ መገምገም አለብህ። ለነገሩ እሷን ተዋትና እሷን ከመገምገም በፊት አንተ ራሱ ውስጥ መጀመሪያ ጥርት ያለ ፍላጎት ይኖርህ። አሁን እኮ የቸገረን ነገር ወንዱ ራሱ ጥርት ያለ ፍላጎት የለው። ጥርት ያለ እንደው ምን አይነት ሚስት ትፈልጋለህ? 6 ልጅ የምትወልድልኝ እና ደግሞ በቃ አለ አይደል ኤቭሪ ዊኬንድ ራት ፕሮግራም ምናምን ከቢዝነስ ፓርትነሮቼ የቤተሰብ ጉዳይ ላይ ምናምን ኤቭሪ ዊኬንድ እና ኤቭሪ 2 ዴይስ ምናምን ራት አለኝ። ስለዚህ በዛ ጉዳዮች ላይም አብራኝ የምትሄድ አለ አይደለ እንደው ረዘም ብላ አጠር ያለች ወፈር ብላ ቀጠን ያለች አይነት ምርጫ ነው የሚመርጠው ወንዱ። 6 ልጆች እና 7 ልጆች ወልዳ የምታሳድግልህ ሴት ካንተ ጋር አብራ የራት ፕሮግራሞች ላይ ልትሄድ አትችልም። ካንተ ጋር አብራ ከጓደኞች ጋር እዚህና እዛ ማለት አትችልም፣ የለባትም። ምክንያቱም የ6 ልጆች ኃላፊነት ሰጥተሃታል።
ሁለተኛ ነገር ደግሞ 6 ልጅ እንድትወልድልህ እንድታሳድግልህ ልጆችን በሰራተኛ በሞግዚት ማሳደግ ዴኬር መክተት አልፈልግም እያልክ አት ሴም ታይም ደግሞ ሚስትህ ካንተ ባልተናነሰ መልኩ ገቢ እንድታገኝ የምትፈልግ ከሆነ አንተ አሁንም የምትፈልገውን ነገር አላወቅኩም ማለት ነው። ቀድሜ እንደጠቀስኩልህ ረዘም ብላ አጠር ያለች ወፈር ብላ ቀጠን ያለች ሴት እየፈለክ ነው ማለት ነው። ስለዚህ ሚስትህ አባታችሁ በሰጣት ጸጋ በልጽጋ በዛ እንድታግዝ የምትፈልግ ከሆነ አንተም አባትህ በሰጠህ ጸጋ በልጽገ በዛ እንድትረዳ ትፈልግ ከሆነ ቅድም ከጠቀስኩልህ ወንድማማቾቹ ስራ ለመስራት ከሚፈላለጉት ወንድማማቾች የተለየ ምርጫ ነው ሊኖር የሚገባው። የተለየ ምርጫ ነው። ቀድሜ ጠቅሼልሃለሁ። እሱ አካውንቲንግ አንተም አካውንቲንግ ሊኖራል። ግን ድፍረት፣ ጥንካሬ፣ ስልጣኔ ከሌለው እሱ ያንተ ሸክም ነው የሚሆነው አንተ ካለክ ያ ወይም ደግሞ እሱ ካለው አንተ ከሌለ ድፍረቱ፣ ጥንካሬው፣ ስልጣኔው ከሌለ አንተ የእሱ ሸክም ነው የምትሆነው። ለሚስት ግን እንደዛ አይደለም። አንተ በቅድሙ አንተ ለሱ ወይም እሱ ለአንተ ጥገኛ እንደሆነ ለሚስት ግን የባሏ ጥገኛ ነች አይባልም። ባልም የሚስቱ ጥገኛ ነው አይባልም። እንደዛ ብለን አናስቀምጠው። ምክንያቱም ባይ ኔቸር እነዚህ ሁለቱ አካላቶች አንዳቸውን ኮምፕሊመንት እንዲያደርጉ አንዳቸውን እንዲሟሉ ተደርገው የተፈጠሩ ናቸው። አንድነትን ያመጣሉ፣ ውህደትን ያመጣሉ እንጂ ጥገኝነትን አያመጡም። ሸክም ሆነችብኝ አይባልም። ወታ ስላልሰራች ሸክም ሆነችብኝ አይባልም። እንደኔ አርግዞ መውለድ ስላልቻለ ጥገኛ ሆነብኝ አይባልም። ልጆችን እንደኔ ስላላጠባ ጥገኛ ሆነብኝ ይሄ ባሌ አትልም ሚስት። አንተም ደግሞ ወታ ስላልሰራች ጥገኛ ሆነችብኝ አትልም። ካልክ መሀይሙ አንተ ነህ፣ ደካማው አልጫው ሰነፉ አንተ ነህ፣ ጥገኛ የሆንክባት አንተ ነህ፣ ጥገኝነት ምን እንደሆንክ ያላወቅከው። ስለዚህ አሁንም ደጋግሜ የሚጠቅሰው ነገር ወንድሞቼ፣ ሴቶቹ እንደዚህ ናቸው እንደዛ ናቸው፣ አሁን እንደዚህ አይነት ሴት የለችም እንደዚህ አይነት ሴት አለች እንደዚህ ከማለት በፊት መጀመሪያ አንተ በራስህ ፍላጎት ላይ እርግጠኛ ሁን። በራስህ ፍላጎት ላይ እርግጠኛ ሁን። በተደጋጋሚ የተለያዩ ሰዎችን አገኛለሁ። ብዙዎቹ በራሳቸው ፍላጎት ላይ እርግጠኛ አይደሉም። ይልቅስ ሴት ወደ ማማቱ ይቸኩላሉ። ሚስቶቻቸውን ወደ ማማቱ ይቸኩላሉ። ስለዚህ ከሚስት ምንድነው የምትፈልገው? ከሚስት የምትፈልገው 5 ልጅ እንድትወልድልህ ነው። 5 ልጅ እንድትወልድልህ 10 ልጅ እንድትወልድልህ ከሆነ ከፍተኛ ደሞዝ የምታገኝ ከሷ ጋር ደሞዝን አጋይተህ ቤት ተበድረህ የምትገዛ መኪና ተበድረህ የምትገዛ አድርገህ ማሰብ የለብህ። በቃ እሷን ከዚህ ውስጥ ማውጣት አለብህ። ይህን እንድከፈለክ ሌላ ጓደኛ መፈለግ አለብህ። ከጓደኛ ጋር ብራችሁን አጋይታችሁ እንዴት አድርጋችሁ ቤት እንደምትገዙ መኪና እንደምትገዙ ይህን ነገር ከዛ ከጓደኛ ጋር ለዩ። ከሷ ግን ይሄ አይመጣም። ምክንያቱም በርካታ ልጆችን የመውለድ እነዛን ደግሞ የማሳደግ ኤክስፔክቴሽን አለ እሷ ላይ አንተ። እንደዚሁም ሁሉ አንተ በተጠራህባቸው ግብዣዎች፣ አንተ በተጠራህባቸው ድግሶች፣ አንተ በተጠራህባቸው ኢቨንቶች፣ መርሃ ግብሮች ሁሉ ከአንተ ጋር እኩል እየለበሰች እየተሯሯጠች እንድትመጣ አታስገድዳት። ልጆች ታሳድግ የምትል ከሆነ ይህንን አትጠብቅ ከሷ። ካንተ ጋር ወዲና ወዲያ በተለያዩ ጉዳዮች ገበያውም ላይ ዕቃ ግዢውም ላይ ሀብት ንብረት ግንባታውም ላይ ድግሱ ጥሪውም ላይ ካንተ ጋር አብራ እኩል ለኩል የምትሯሯጥ ከሆነ ልጆችን የምታሳድግበት ጊዜ አይኖራትም። ስለዚህ ልጆች በሞግዚትና በልጆች መዋያ በዴኬር ማሳለፋቸው አይቀርም። ስለዚህ እነዚህ ነገሮች ለያቸው። ያው እንዲያግዝ ነው የምነግርህ እንግዲህ እንዲያግዝ ነው የምነግርህ። ስለዚህ እነዚህን ጉዳዮች የምታስባቸው ከሆነ ሚስቴ ምን አይነት ትሁን መልኳን ሳይሆን እንግዲህ ይህን ፍላጎትን ከማሟላቱ አንጻር ምን አይነት ትሁን የሚለውን ነገር ቁጭ ብለህ መጀመሪያ አንተ ግልጥና እርግጥ በሆነ መልኩ ማስቀመጥ መቻል አለብህ። አሁን ችግር የጎዳን ነገር ይሄን ነው። ችግር ውስጥ ያስገባን ነገር ይሄ ነው። ጉዳት ውስጥ ያስገባን ነገር ይሄ ነው። ትዳራችን አባታችን እንዳሰበው የምንረዳዳበት ሳይሆን እንዳሰበው የምንተጋገዝበት ወደ አንድነት ወደ ውህደት የምንመጣበት ሳይሆን መረዳዳትን አጣመነው ላልታሰበበት ዓላማ አውለነው ባልታሰበበት መልኩ ተርጉመነው ትዳራችን የፉክክር ቤት የመለያየት ቤት እየሆነብን ፍቺ እየሰለጠነብን ፍቺም እየቀለለብን የመጣበት ምክንያት አንዱ ይሄ ነው። መረዳዳትን አባታችን እንዳሰበው አይደለም እያደረግን ያለ ነው። የሚያስተምሩንም ሰዎች ዘሶኮልድ ቅድመ ጋብቻ አስተማሪዎች የትዳር መካሪና አማካሪ ነን ባዮችም እነሱም ዓለም ያፈራውን የዓለሙን የጊዜውን ፍሬ ይቀልቡናል እንጂ እየፈለፈሉ ከእውነት ተነስተው
አይመክሩንም። እነሱም ያው በዛው በውሸት ውስጥ ዓለም ስለሚኖሩ ማለት ነው። ቁም ነገሩ ግን መረዳዳቱ አንተ ከጓደኛ ከወንድምህ ከምትፈልገው መረዳዳትና መተጋገዝ ጋር ፍጹም የተለየ መሆኑን አስተውል። ከሱ የምትፈልገውን አይነት መረዳዳት ከሷ አትጠብቅ። ስለዚህ እሷ የምትረዳህ በተለይ አንተ ውስጥ በሌለ ጸጋ አባቷ በሰጣት ጸጋ ሰልጥናና በልጽጋበት መሆኑን እርግጠኛ ሁን። እምቢ ካልክ እምቢ በል፣ ራስህ ነው። ግን ይህንን የምነግርህ እንዴት አድርጋችሁ የእናንተ መረዳዳት ወደ አንድነትና ወደ ውህደት እንደሚያመጣችሁ ከፍችም እንደሚያርቃችሁ ነው የምነግራችሁ። ስለዚህ እኔ ወንድምህ የምሰጥህ አንተ ውስጥ ያለውን አይነት ነገር ነው፣ መተጋገዙ ማለት ነው። ጉልበቱ፣ ድፍረቱ፣ ጥንካሬ ያለኝ እሱን ተጠቅሜ የደረስኩበትን ክህሎት እውቀት ነው ላንተ አጋዥ አድርጌ የምሰጥህ። እሷ ጋር ግን ስትመጣ ፍጹም ከዚህ የተለየ ነው። አንተ ጋር ያለው አይነት ድፍረቱ፣ ጥንካሬው፣ ስልጣኔው የላትም። ነገር ግን ፍጹም የተለየ ከአንተ ፍጹም የተለየ እሱ አባቷ የሰጣት ነገር አለ፣ ለሚስትነት ለእናትነት የሚያበቃ። ያንን ከሷ ፈልግ። እንደኔ ዶክተር ነች፣ ዶክተር እንድትሆን እፈልጋለሁ። እንደኔ ማስትሬት ነች፣ ማስትሬት የሰራች መሆን አለባት። እንደኔ ስፔሻሊስት እኔ ስፔሻሊስት ነኝ፣ እንደኔ ስፔሻሊስት የሆነች መሆን አለባት የምትል ከሆነ እግዚአብሔር አምላካችን ለኛ ያሰበውን ትዳር በእኛ ያሰበውን መተጋገዝ እና መረዳዳት አታገኙም። ቀድሜ እንደነገርኩ መተጋገዝ እንለዋለን እንጂ መፎካከር ውስጥ ነው የምንገባው። አስበው እስቲ አንተ ዶክተር ሆነ አምሽተህ ሰርተህ እሷም ዶክተር ሆና አምሽታ ሰርታ ብትመጣ፣ አንተ የባንክ ባለሙያ ነህ አምሽተህ ሰርተህ ላይክ ግዳጅ የሚኖርብሃል አንዳንድ ጊዜ፣ እንደዛ ግዳዮች ላይ ቆይተህ እሷም ግዳጅ ላይ ቆይታ ብትመጣ፣ እቤት ስትገቡ ማን ነው እናንተን ሰርቭ የሚያደርጋችሁ? እሷ አንተን ሰርቭ ታደርጋለች ወይስ አንተ እሷን ሰርቭ ታደርጋለህ? ወይስ ለሁለታችሁም ሌላ ሰርቫንት ያስፈልጋችኋል? ስለዚህ መቅጠር አለባችሁ። ፍቅር ደግሞ የሚደረጀው አንዱን በማገልገል ነው አይደል? በተለይም ደግሞ ሚስት ባሏን በማገልገል፣ ሚስት ባሏን በመራዳት፣ በሚያስፈልገው ነገር በመራዳት፣ ቤት ውስጥ በሚያስፈልገው ነገር። አንተን እቤትህ ስትገባ ለእግርህ ነጠላ ጫማ፣ ምናልባትም የምትታጠብበት ሙቅ ውሃ፣ ለብ ያለ ውሃ፣ ለጉሮሮም ቀዝቃዛ ውሃ፣ ትንሽም መክሰስ ቢጤ፣ ቀጠም ሲልም ቡና አፍልታ ለትከሻ ጋቢ እንዳይበርድህ የምትሰጥህ እቤት ውስጥ ያለችው በስራ የምታግዛችሁ የቤት ሰራተኛችሁ ከሆነች ሚስት እዚህ ውስጥ ምንም አይነት ሚና ድርሻም ከሌላት እንዴት ሆኖ ነው በአንተና በሚስት መካከል ፍቅር እየዳበረ እየናፈቀች እያማረች እሷም ደግሞ እየከጀልካት የምትቀጥሉት? ማታ አልጋ ላይ ስትወጡስ ደግሞ እንዴት ነው መከጃጀሉ መፈቃቀዱ የሚመጣው በወሲቡ? ወንድ ልጅ እኮ እሱን ሰርፍ ላደረገችው እሱን ከምታገለግለው ጋር ፍቅር መያዙ እርግጥ ነው። ይህን በተለያየ ጊዜ በፊልሞች በድራማዎች እናውቀዋለን። አንተና ሚስትህ በተመሳሳይ የሥራ መስክ በተመሳሳይ ጉዳይ እንተጋገዛለን ብላችሁ ደጁን ደክማችሁ ስትመጡ አንተን እቤት ስትገባ የምታግዝና የምትራዳ በምግቡ፣ በመጠጡ፣ በቡናው፣ በሻዩ፣ በልብሱ፣ ልብሱን በማቅረቡ፣ ገላ መታጠቢያ ውሃ በማቅረቡ በእነዚህ ሁሉ የምትራዳ ሌላ የቤት ሰራተኛዋ ከሆነች የሚስት እዛ ቦታ ላይ ሚስትነቷ ምንድን ነው? ፍቅራችሁ እኮ የሚደረጀው ፍቅራችሁ የሚጎመራው እሷ አንተን ብታገለግልህ ነበር ኢንስቴድ ኦፍ ሰራተኛዋ አንተን ከምታገለግልህ። በነገራችን ላይ አሁን ባለንበት ጊዜና ዘመን ባሉ ባልና ሚስቶች መካከል አንዱ ትልቁ የግጭታቸው ምክንያት የቤት ሰራተኛ ነች። የቤት ሰራተኛ በዚህ አሁን ባለንበት ጊዜና ዘመን ላይ አሁን ባልኩ ሴናሪዮ የምትበደል ብቸኛዋ ሴት ነች። በዚህ አይነት ሴናሪዮ ከዚህም የተነሳ ትዳሩ ብዙውን ጊዜ ወርና 2 ወር ከዛ በላይ የማይቆዩ የቤት ሰራተኞችን ያስተናግዳል። በየጊዜው ይቀያየራል። ምክንያቱም you can see the trend። ሰራተኛዋ ራሱ ለብልግና አይደለም፣ ባልየውን ልታሳስተው ፈልጋም አይደለም፣ ተፈጥሯዊ ነው። ከሷ በእድሜ ከፍ ያለ፣ ከሷ በገቢ ከፍ ያለ፣ ከሷ በክብር ከፍ ያለን ሰው ጠብር ግፍ ብላ መጣህ ጌታዬ ብላ ነጠላ ጫማ፣ ቡና ማፍላቱ፣ ቀዝቃዛ ውሃ መስጠቱን ማድረጉ በፍቅር እንድትሳብ ያደርጋታል።
ሳታስበው ለሱ የምታሳየው አክሽን ድርጊቶች ሁሉ እሱን ከመውደድ እሱን ከመፈለግ እሱን ከመከጀል የመጡ ይመስላታል ለዛች ለቀጣሪዋ ለመቤቲቷ ማለት ነው። ይህንን ደግሞ ሴቶች ስለሆኑ ይናበባሉ፣ ያውቁታል። አንተ ምኑንም ላታስተውሉ ትችላለህ። ጀስት ገብተህ ቤት ውስጥ ነጠላ ጫማ ስጭኝ፣ የእግር ውሃ ስጭኝ፣ ሙቅ ውሃ አስገቢልኝ፣ ሻወር ገላይን ልታጠብ ነው፣ ስወጣ የምለብሰው ፎጣና ጋቢ ምናምን እዚህ ጋር አድርጊልኝ፣ ትኩስ ቡና ፍልተሽ እንድጠብቂኝ፣ ትኩስ ሽሮን ተክተከሽ እንድጠብቂኝ። እነዚህ ትዕዛዞች የቤት ሰራተኛዋን ጠብር ግፍ ብላ እንድታገለግል ያደርጋታል። ምክንያቱም ስራዋ ስለሆነ ነው። ግን it will be inevitable እሷ ወደ አንተ አትራክትድ የመሆኗ ነገር inevitable ነው። በዚህ ምክንያት የቤት እመቤቷ ጥንብርኩሷን ብታወጣት፣ ብታመናጭቃት፣ ከቤት ብታባራት ምንም የሚደንቅ ነገር አይደለም። ከዚህ ጋር በተያያዘ ሌላ ቪዲዮ ይሰራበታለሁ። ሴቶችን ከሚጨቁኑ ወንዶች ይልቅ ሴቶች ራሳቸው እንደሚበልጡ እንደሚብሱ በዚህ ጉዳይ ላይ ማለት ነው። ይሄ በደንብ በተግባርም ያየሁትና ያጠናሁትም ጉዳይ ስለሆነ ማለት ነው። ስለዚህ አስበው፣ በአንተና በሚስት መካከል ሊገነባ የሚገባው መከጃጀል፣ ሊፈጠር የሚገባው መከጃጀል በአንተና በሰራተኛዋ መካከል ይሆናል ማለት ነው። አወቃችሁትም አላወቃችሁትም፣ ኤክስፕሊሲትሊ ባታስቀምጡትም ኢምፕሊሲትሊ ግን ይመጣል። ይህንን ደግሞ መለየት ትችላለች የቤት እመቤቲቷ። እሷ ሶፋ ላይ ጋድል ብላ ከድካሟ እረፍት አገኛለሁ ብላ ሶፋ ላይ ጋደም ብላ ላፕቶፖ ላይ ተጥዳ ምናልባት ብዙ ስራዎች ልትሰራ ትችላለች። በሷ እንግዲህ ያልጨረሰችው ስራዎች ይኖራሉ፣ የነገ ስራዎች ይኖራሉ። እነሱን ሁሉ ትሰራለች። ባሏ የት ነው? ሰራተኛዋ እያገለገለች ነው። ቡና እያፈላችለት ነው። እራት እያቀረበችለት ነው። የገላዋ እያቀረበችለት ነው። እቤት ከገባ በኋላ ሰርቪስ የሚያገኘው ባል ከሰራተኛ ነው። ሚስት ይሄ ነገር ቢሰለቻት ምንድነው የምታደርገው? ሰራተኛዋን አባራ በቃ ቤት ውስጥ እየተጋገዝን እናደርጋለን ትላለች። አታግዘውም፣ ባሏን በዚህ ጉዳይ ላይ አትረዳውም። ራሱ ይሰራል፣ ወዶ ሳይሆን በግዱ። ምክንያቱም አይኗ እያየ ሰራተኛዋ እያገለገለችው ባልና ሰራተኛ እየተፈቃቀዱ የሚመጣው ነገር እየረበሻት ስለሚመጣ ማለት ነው። ይህንንስ ከማየት ብቻዬን መኖር ይሻለኛልን ብላም ትዳሩን ልታፈርስ ትችላለች። ይህ እንግዲህ በጣም ብዙ አስተውሎት ይጠይቃል። መፍትሄው ሲባልም ብዙ ምርምር ይጠይቃል። ብዙ ምርምር ማለት አስተዋይነትን ይጠይቃል። እንደዚህ ዝም ብሎ በእብሪተኝነት ሽርሞጥና ነው፣ ሴሰኝነት ነው፣ አመንዘራነት ነው እያሉ ከማውራት ይልቅ ማለት ነው አስተውሎት ይፈልጋል። ማህበረሰብን ማትረፍ፣ ትውልድን ማትረፍ፣ ሀገርን ማትረፍ ካለብን ማለት ነው። በተረፈ ግን አሁን ላይ እየተነገረን ያለው ነው በቅድመ ጋብቻ ትምህርትም ወታችሁ አብራችሁ ስሩ፣ ተጋግዛችሁ ግቡ፣ ተጠባብቃችሁ ግቡ፣ ተያይዛችሁ ግቡ። ጠዋት ተጠባብቃችሁ አብራችሁ አንድ ላይ በአንድ መኪና እሷ ገቢና ሆነ አንተ እየነዳ ምናምን ውጡ። በታክሲም ተጋፍታችሁ ምናምን ማታ ስትገቡም ደግሞ ተጋግዛችሁ ጠዋት ስትወጡ ምሳቃችሁን ቋጥራችሁ ማታ ስትመጡ አንተ የሷ ምሳቃ አጥበ እሷ ያንተ ምሳቃ አጥባ። ተረት ነው። በጣም ዋጋ እያስከፈለን ያለ በተለይ ክርስቲያኑ ማህበረሰብ ዝም ብሎ እንዳው እየጠቀለለ እየጎረሰው ያለና አሉሉ ትኩስ አሉሉ ሆኖ እየፈጀው ያለ ተረት ነው። እውነቴን ነው የምላችሁ። ስለዚህም ነው ይህ ትዳራችን መረዳዳትን አጣሞታል። መረዳዳት የተባለውን ነገር እግዚአብሔር አምላክ አባታችን መረዳዳት ተረዳዱበት ተብሎ የተሰጠንን ያጣመመ ትርጓሜ የሰጠ ነው። አሁን ላይ ያለው ትዳራችን መረዳዳት አይባልም፣ መፎካከር ነው የያዝነው። አንቺም ማስትሬት ይኖርሽ እኔም ማስትሬት ይኖረኝ፣ አንቺም 10,000 ይዘሽ እኔም 10,000 ይዤ እመጣለሁ። መፎካከር ነው። አንረዳዳም፣ መቼም አንረዳዳም። ትዳራችንም ይፈርሳል። ልጆቻችንም ይበደላሉ፣ ማህበረሰብ ይበደላል፣ ሀገር ትበደላለች። እንቀጥላለን እንደዚሁ እና ወዳጅ አስተውልበት። ያው ይሄ ብቻ አይደለም፣ ጨምርበታለሁ። ሌሎች ቪዲዮዎችም የበለጠ በተለያየ ጊዜ ነገሮችን ባገኘው ባስተዋልኳቸው መጠን ያው የራሴ ህይወት ብዙ አስተምሮኛል ብዬ አስባለሁ። በርታልኝ ወንድም አለም።